ስደተኞች ቤት ባለቤት ማድረግ ነው አላማው እና በጣም ደስ ብሎኛል። ለሚገባው መጀመሪያ አራት ደስ የሚል ሆኖ ሳገኘው ሰው ደረሰው እንኳን ላንቺ ደረሰሽ። ወላሂ ታደርጊ እየተከታተልኩ ነበር። አሚን ለኔ ድረሰን እኔ ብሳለው ከእናንተ እያልኩኝ ማለት ነው። በጣም ደስ ይላል። እንኳን ለሚገባው ደረሰው። እንደዚህ ለተቸገረ የሔዋኔ ማርያም አንደኛ ላይ ደርሳል። ምን አይነት ሲትዌሽን ላይ እንዳለች አናውቅም። እሷም ስትመጣ የእሷንም እንሰማለን እና እንኳን ደስ አለሽ እህቴ። ባለ 2 መኝታ ቤት ቀላል አይደለም። እንኳን ደስ አለሽ። 20 ዓመት ለፍቼ 22 ዓመት ለፍቼ ኮንግራቹሌሽንስ አጌን። በጣም 22 years ዋው። በጣም አመሰግናለሁ። አንቺ የመጣ ነው ሀቡ በአንቺ እንትን ነው ይሄን ያገኘሁት። እሺ አላህ በጣም ያዋል። ሌላም ተጨማሪ እጣ ይወጣላትን አይ ቲንክ ይመስለኛል የሶስተኛው እጣ ይወጣላትን ፕሮፋይል ልካልኝ በዋትስአፕ ላይ ፕሮፋይል ልክልሻለሁ። ስልኳንም ልክልሻለሁ። ደውይልኝ እሺ። ስልኳን ላክልኝ በቃ ፕሮፋይል ደስ ብሎኛል። ኮንግራቹሌሽን እንኳን ደስ ያለሽ። በጣም ደስ የሚል ነገር ነው። ይሄ ነው እኛ የምንፈልገው። ኢትዮጵያ ውስጥ ያሉትን አካል እየደገፍን ደግሞ በተለያየ ዓለም ላይ ተሰደው አንቺም በጣም ተአምር የሆነ ነገር ለተናገርሽው እኔ ተሰድጄ 22 ዓመት በሰው ሀገር ኖሬ እስካሁን ቤት ማለት በጣም 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 ትልቅ ስኬት ነው። ኮንግራቹሌሽን። ይሄ ደስታዬ ወደ ያለው ተደስቼ የምጨርስበት ነገር አለ። ደስታዬ ወደ ያለው ለሚገባው ሰው ደረሰው ማለት ይሄ ነው። ኮንግራቹሌሽን። ነገም ትጠሪያለሽ ሀቢባ ጋር ላይቭ ላይ እንጠራሻለን። ከነገ ጀምሮ ሙሉ ኢንፎርሜሽን አሁን ለሀቢባ ትሰጫታለሽ። ከእሷ እኛ የሚቀበልና ከነገ ጀምሮ ያለውን የርክክብ ነገሩን እንቀጥላለን። በዛው ደግሞ ነገም መተሽ እንመሰጋገናለን። በደንብ አድርገን በጣም ደስ ብሎኛል። እንኳን ደስ ያለሽ። ቤተሰቦች በቃ ልውጣ። ለእናቴ ልደውልላት ልውጣ አይደል? እሺ ቤተሰቦቿ ጋር ልደውል ነው። የደስ ልታደርግ ነው። ትሂድ